ሰዎች ሐኪም የማይታመም ታሞ የማይተኛ ወይም ታሞ የማይታከም ይመስላቸዋል። ሐኪምም ቢሆን ስጋ ለባሽ ነው። ሰው ሆኖ ነው የተፈጠረው የተወለደው። ይታመማል እና ይሄ ነገር በጣም አስቸጋሪ ነው በእኛ ህብረተሰብ ውስጥ ይህንን ለማሳመን ሐኪም ይታመማል ወይ ብሎ ይጠይቃሉ። ያው ማንንም አይመርም። ችግሩ ምንድነው? አንደኛ ይዶን ነው። ለምሳሌ አሁን ጥበት ይኖረኛ አላውቅም። አንተም እንደዛው ጥበቱ እስከ 50-60% ድረስ ላይሰማን ይችላል። ያ ጥበት ድንገት ቢዘጋ የጠባው ላይ ደም ቢረጋ ሰደን የሆነ ላይፍ ሎስ እናገላ ማለት ነው። ስለዚህ ሐኪምም ቢሆን እድሜው አለ፣ ግፊቱ ከመጣ ስኳሩ ካለ ሪስክ እስካለ ድረስ አይቀርለትም። በርግጥ አዌርነሱ አለ፣ ቶሎ ለመድረስ አዌርነሱ አለ። ያ አድቫንቴጅ አለው መሆኑን በደንብ ሐኪም ስለሆንኩ አውቃለሁ። ሌላውን ሰው ሊያሳስት ይችላል። ጨጓራ አይነት ህመም እንደዛ እና የሱ መሆን አውቄ ነው ቀጥታ ወደ ልብ ሐኪም ስፔሻሊስቷ ጋር ዘውዲቱ የመጣው። ዶክተር ወልደ ዮሐንስ ይባላሉ። ሃይፐርቴንሽን አላቸው ሎንግ ታይም። ዘውዲቱ በጣም ረጅም ጊዜ ያገለገሉ ሐኪም ናቸው። መጀመሪያ ባሌ ክፍለ ሀገር ጎባ ሆስፒታል፣ ቀጥሎ በዘመቻ ወደ ሽሬ ሆስፒታል ተመደው፣ ከዛ ወደ ከራን፣ ከዛ ወደ ምጽዋ፣ ከዛ ወደ አስመራ እያልኩ መጨረሻ የዚሁ አዲስ አበባ ቀረውኝ። ከዛም ልደታ ጤና ጣቢያ ሜዲካል ዳይሬክተር ሆኜ ሰራው። መጨረሻም እዚህ የአዲስ አበባ ትምህርት ቤቶች ሆስፒታል በሚለው ሜዲካል ዳይሬክተርና ሐኪም ሆኜ ሰራው። ከዛም በመጨረሻ እኔ ወደ ዘውዲቱ ሜዲካል ዳይሬክተር ሆኜ መጣው። እና የዛሬ 14 ዓመት ማይካርዲያል ኢንፋክሽን ነበራቸው። በተለያየ ጊዜ በስራ ጫና እንግዲህ ኃላፊ ሆኖ መስራትም ማከምም ከባድ ስለነበረ በዛ ደም ግፊት ያዘ። ደም ግፊት የልብ ችግር ሰጠኝ። ከዛ ጽኑ ህሙማን መኝታ ክፍል 10 ቀን ተኛውን። ከዛ ተሽሎኝ ወጣው። ስራዬን እንደገና ጀመርኩ። ኃላፊነቱን ለቅቄ ተራ ሐኪም ሆኜ ማለት ነው። እና ሲል መድኃኒቱን የደም ግፊትን እየወሰድኩ አሁን ዛሬ 2 ወር አካባቢ ህመሙ እንደገና ማገርሸት ጀመረ። ሲግኒፊካንት የሆነ አንጃይና ወይም ደረት ላይ ህመም አላቸው እና ስራቸውንም እንቅስቃሴውን ተዘገታቸው የአንጃይና ምንድን ነው የሚለውን አንጂኦግራፊ ሰርተን ከዛ በኋላ የት ጋር ጥበቱ ምን ያህል ነው የሚለውን ለማየት ነው ወደዚህ አድሚት አድርገናቸው። ጥበት ይኖራል ብዬ አስባለሁ። እንግዲህ ጥበቱ የምናውቀው እዚህ ጋር አንጂኦግራፊ ካተራይዝ ካደረግን በኋላ ነው። ልባችን ላይ 3 ለትሮች አሉ። የትኛው ነው የጠበበው፣ ምን ያህል የጠበበው፣ ስንት ነው፣ የቱ ጋር ነው የሚለውን መልስ ካገኘን በኋላ ምን እናድርገው የሚል ይዛ ጊዜ ነው የሚሆነው ማለት ነው። ጥበቱ ትንሽ ከሆነ በመድኃኒት ይቀጥላሉ፣ ያ ጥበት እንዳይዘጋ ማለት ነው። ጥበቱ በጣም ሲግኒፊካንት ከሆነና እርሳቸው ህይወት ላይ ችግር ያጣ ከሆነ በዛው ገባንበት አንጂኦፕላስቲ ይባላል። የምትገባ ቲዩብ አለች፣ ስቴንት በጣም ፋይን ከሆኑ ሜታል የሚሰራ ነው፣ እሱ ይሰራላቸዋል። ጥበቱ በጣም ብዙ ቦታና በጣም ዋና ዋና ግንዶች ከሆኑ ምናልባትም ኦፕሬሽን ሊሆን ይችላል። ዶክተር ስዋይ ይህን ኦርጋናይዝ አድርጎ መጥቶ ይህንን ችግር ለመቅረፍ የሚያደርጉት ትግል ስራ በጣም ደስ የሚል ነው። እኔም እነሱ ሳይ የዳንኩ ነው የመሰለኝ። ገና ሲያናግሩ ሲያጫውቱ ነገሩ እኮ ቀላል ነው፣ ምንም አይደለም። ትንሽም ብትሆን ሕክምና ያስፈራል የምታውቅ ብትሆንም እና እነሱም በማየትና እነሱ መጥቶ እዚህ ከበው ሲያጫውቱ ሲያናግሩ በጣም የተሻለኝ ነው መሰለኝ። እንደውም ነገ ተነስቼ ሄዳለሁ ነበር፣ እንደው እንደዛ አይነት ስሜት ነበር የተሰማኝ ማለት ነው። The patients range from medical professionals, a primary care physician with exertional angina, previous infarct, who underwent cardiac catheterization. ስለዚህ ማድረግ ምንድነው የተዘጋው ከሌላ በኩል ከሌሎች ደም ስሮች ፍሎ ያገኛል። የቀኙ ግን ጠቧና አደገኛ ነው ለህይወታቸው። ስለዚህ እሱን እንዳያችሁት በሽቦ አሳልፈን ከዛ በላዩ ላይ ባሎ የሚባል ሰፋ ነውና ውስጡ ስቴንት የሚባል ሰርተንላቸዋል። በጣም አሪፍ ጤት ነው የነበረው። ዶክተር ከፋለኝ በጣም ከፍተኛ ምስጋና ነው ማቀርበው። ሌላ እጅግ በጣም ማደንቀው ዶክተር በላይ አበጋዝን ነው። ይህን ማዕከል ለአንድ ብር ለአንድ ልብ ብሎ ይህን እርዳታ ጀምሮ ይህንን እየጠየቀው ኢትዮጵያን ህዝብ እየለመኑ ይህን ማዕከል እንዲመሰረት ያደረጉት እና ሄርት አታክ ኢትዮጵያ በሚል መስርተው ለዚህ ትልቅ እርዳታ እያደረጉ ያሉት ሐኪሞችን በሙሉ ቲሙን ራሱን በጣም አመሰግናለሁ። ለዚህ ከአሜሪካም ሆነ ከእንግሊዝ ሀገር መጥቶ ለንን አስተዋጽኦ ለህዝባችን ለሚያደርጉት በጣም አመሰግናለሁ።